አሁን ሙስሊሞች ደግሞ ሰልጥነው ሞተው የመጀመሪያው ሃይማኖት ሙስሊም ነው። እናንተ እኮ ክርስቲያን የምትሆኑት ከ40 ቀን በኋላ ነው። እስከዚያ ሙስሊም ናችሁ። ስለዚህ የመጀመሪያው ሃይማኖት ሙስሊም ነው ይሉናል። ለዚህ መልስ ልስጣችሁ። እኛ እስከ 40 ቀናችን ድረስ ወንዶች ቤተክርስቲያን ሄደን ክርስትና የማንነሳበት ምክንያት እስላሞች ስለሆን አይደለም። ግልጽ ነው አይደለም? እስላሞች ስለሆን አይደለም። እንዴት አንድ ሴት ከፈሳሽ የምትነጻው ወንድ ከወለደች በ33ኛው ቀን ነው። በስንተኛው ቀን ነው? በ33ኛው ቀን። ሙሴ ደግሞ የመንጻት ሕግ ብሎ ከፈሳሽ ንጹህ ነው እንዲቆይ ብሎ 7 ቀን ሰርቷል። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ላይ ደምሩ ስንት ሆነ? 40። ግልጽ ነው አይደለም? ስለዚህ ወንዶች ከ40 ቀናችን የምንጠመቅበት ምክንያት ጭራሽ ከፈሳሽ ንጹህ ነን ለመግባት የጌታ ደም በሚፈስባት አማናዊ በግ ኢየሱስ ክርስቶስ የኢትዮጵያ ኦርቶዶክስ ቤተክርስቲያንም ሀገር ናት ብዬ ነው የማስበው። ሀገርን ያቆመች ብዬ ነው የማስበው። በዛ ውስጥ በጣም እኔ የእምነቱ ተከታይ ስለሆንኩ አይደለም ይሄን የምነግርህ። ማንም ሰው የመጀመሪያ ፍልስፍና የሚቀዳው ከቤተ ክህነት ነው። ኢንፋክት እስከ 1967 መስከረም 2 ቀዳማዊ ኃይለ ሥላሴ እስከሚወድቁበት ድረስ ሃይማኖታዊ ስርዓት የነበራት ሀገር ነች ይቺ ሀገር አይደለ? ቅድመ ዓለም አዳም ሲፈጠር የነበረች ሀገር ከዛ ጀምሮ እስከ 1967 ድረስ ሃይማኖታዊ ስርዓት ስትከተል የነበረች ነች። ይሄ ሳውዲ አረቢያን ብትሄድ ሃይማኖታዊ ስርዓት የሚከተል ነው። መካከለኛው ምስራቅ ብዙ ሀገራት ሃይማኖታዊ ስርዓትን የሚከተሉ ናቸው። አንዳንዶቹ የፖለቲካ ማደናገር ያድርገው ሃይማኖትን እንደ ሽፋን ተጠቅመው ብዙ ሰዎች እንዲያርገውበታል እንዳሰማቸው ራሱን የቻለ ፕላትፎርም ስለሆነ ነው። ዲሞክራሲያዊ ስርዓት የሚከተላል፣ ሃይማኖታዊ ስርዓት የሚከተላል፣ ሶሻል ዲሞክራሲ የሚከተላል ምናምን እና አሁን ከእንደኔ አይነት ሰው ጋር ስለ ድሮ ስርዓት መበላሸት ስለ ድሮ ስርዓት የሆነ ነገር መሆን ወይ ደግሞ ኢትዮጵያን ማቆርቆዝ ከኔ ጋር ማውራት የሚችል ቦና ያለው ወይ ደግሞ ሞራል ያለው ሰው አይኖርም፣ መቆም አይችልም። ምክንያቱም በደንብ አቃቸዋለሁ እያንዳንዳቸውን ነገር ፖለቲከኞች ጽፈው እንደሚሰጡ አይደለም። ኢትዮጵያ እንደዚህ አይደለም የተገነ For my Christian audience here, did you know that Ethiopia is the most Christian country in the entire continent of Africa? We all thought it would be either Nigeria or Egypt, but no, it's Ethiopia with 77 million Christians Orthodox over there. Also, another fact that Ethiopia is the only country in Africa that hasn't been colonized by anyone. So if you are Ethiopian, you should be proud of your country, your culture, and everything. Let's not forget that Ethiopia has one of the oldest churches in the world, like Lalibela Church. Google this church and see how beautiful it is. I would like to visit this beautiful church. Also, Ethiopian people, thank you for your support. I appreciate this and love you all, guys. I will keep posting about you because I love you.